ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንደተነጋገርነው የኑሮን መወደድ ምክንያት በማድረግ ይሄው በራሳችን ጸጉር መዋብ ጀምረናል። ይሄው በራሴ ጸጉር ነው እንደነገርኳችሁ ነው። እግዚአብሔር ይመስገን። ይችንም የሰጠኝ ፈጣሪን አመሰግነዋለሁ። ተመስገን ነው። አሁን ዛሬ የሚገርማችሁ ነገር ይቅርታ አድርጉልኝ ስለምቸኩል እኮ ነው። አንዳንድ ቃላቶች ዝብርቅርቅ ይላሉ እና በጣም የሚገርማችሁ ነገር ግን ለምንድን ነው ግን እግዚአብሔር ጸሎቴን የማይሰማኝ ብዬ ቁጭ ብዬ ዛሬ ከፈጣሪ ጋር ነበርኩ፣ ንግግሬ ነበር። ለካ ራሴን በራሴ ጠይቄ መልሱንም ራሴ ያገኘሁት። ምክንያቱም ምን መሰላችሁ ደግሞ ለካ ሳስበው ጸሎቴ እስከዛሬ ድረስ ያልተሰማበት ምክንያት ጸሎቴ ምን አይነት ጸሎት ነበር ብዬ ራሴን ገመገምኩኝ። ለካ የኔ ጸሎት እንዶ መድኃኒዓለም የለህም አልላችኋለሁ። በቃ የለህም እገሌ እንድፍት አድርገህ ካላሳየህ ደግሞ ምሳሌውስ ነገር እንዶ ገኔ እንድፍት ካረክልኝ እንዶ የሆነ ገንዘብ ጧፍ አመጣልሃለሁ እላለሁ። እኔ አሁን ጤነኛ ነኝ፣ ታዲያ አእምሮዬ ጤነኛ ነው። እንደገና ደግሞ ኧረ እባክህ ጌታው ኧረ እባክህ ስጠኝና ልስጥህ እላለሁ። እንዶ አሁን ምንድነው ጸሎት ነው? ትንሽ ጤና ስለሚጎለኝ ነው እንጂ እንደገና ደግሞ ምን እላለሁ መሰላችሁ? አሁን ለነገሌ ስም እየጠቀስኩኝ እኮ ነው። የምቀኝነት መንፈስ እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ለነገሌ ሰጣ ለኔ ሳትሰጠኝ እያልኩ ደግሞ የራሴን ህይወት ደግሞ ከሌላ ሰው ጋር ደግሞ እያገናኘው እያወዳደርኩ ጸሎት የምጸልየው። ለካ አያችሁ ጸሎቴ ላይ ራሱ ምቀኝነት አለው፣ ክፋት አለው። ይህንን እንዶ አይምሮዬን ጭንቅላቴን ጥብቅ ያረኩኝ በስተቀር ለዛ ነው ለካ ጸሎት የማይሰማው ብዬ አሁን ዛሬ ቁጭ አልኩላችሁና የሆነ ቦታ የጥሞና ጊዜ ወስጄ ከዚህ በኋላ ጸሎቴን ማስተካከል እንዳለብኝ ወደ ራሴ መለስ አልኩኝና ራሴን ስገመግም ለካ ችግሩ ያለው ራሴ ጋር ነው አልኩኝ። በቃ የጸሎቴ የጥያቄ መንገዱ ትክክል አይደለም። ስለዚህ አሁን እኔ ራሴን ዛሬ በቃ ራሴን ሁሉ ጊዜ እንዳልኳችሁ ከራሴ አይደለም የሚጀምረው። ራሴን ከዚህ በኋላ ከክፋት ከምቀኝነትና እንደገና ደግሞ ገሌን ግደልልኝ እንዲያርግልኝ አይባልም። ስለዚህ ሁሉም ማድረግ ለሚችለው ለጊዜ ባለቤት ለእግዚአብሔር ሁሉን ትቼ ጤናማ የሆነ ጸሎት በቃ ብችል ለሁሉም እጸልይ አለብኝ። እንደውም እግዚአብሔር የሚለው ለዓለም ሁሉ ጸልዩ ነው የሚለው። እግዚአብሔር ይርዳኝ፣ እናንተንም እግዚአብሔር ይርዳችሁ። እንደኔ አይነት ችግር ያለባችሁ እሱማ ብዙ ሰው ችግር አለበት፣ ግን እኔ ነኝ ችግር ያለብኝ። የኔ ችግር ደግሞ እንደዚህ ነው ብለን አንናገርም አይደል? ጥሩ ብቻ ነው የምንናገረው። እኔ ግን ችግር አለብኝ። በቃ ችግሬን ደግሞ ለማስተካከል ወስኛለሁ። ደጋራኩ እሰይ እንኳን ለማስተካከል ወሰንኩ እሰይ ብያለሁ። ምን ታደርጉኛላችሁ?